በህይወት ትልቅ ለውጥ ለማምጣት 5 ሰከንድ ብቻ ቢያስፈልግስ? ብዙ ሰዎች የዩቲዩብ ቻናልን ይከፍታሉ በትልቅ ህልምም በብዙ ጉጉትም፣ ነገር ግን ከጥቂት ሳምንታት በኋላ ይቆማሉ። ለምን? ምክንያቱ ችግሩ ካሜራ አይደለም፣ አልጎሪዝሙ አይደለም፣ ገንዘብም አይደለም። ችግሩ እርምጃ አለመውሰድ ነው። ዛሬ ከዓለም ዙሪያ የሚሊዮኖችን የረዳውን የ5 ሰከንድ ህግ ከዩቲዩብ እድገት ጋር በማጣመር እንመለከታለን። እስከ መጨረሻው ቆዩ፣ ምክንያቱም የሚቀጥለው 5 ደቂቃ ሳይሆን የሚቀጥለውን የ5 ዓመት ሊቀይር ይችላል። ለምን አብዛኞቻችን ቻናሎች ይወድቃሉ? አንድ እውነታ ልንገራችሁ። የዩቲዩብ ላይ ከተከፈቱ አብዛኛዎቹ ቻናሎች ከመቶ ተመዝጋቢዎች እንኳን አያልፉም። ሰዎች ይጀምራሉ ግን አይቀጥሉም። የመጀመሪያ ቪዲዮአቸውን ከ10 ቪው ያገኛሉ፣ ሁለተኛው 8 ቪው፣ ሶስተኛው ደግሞ 5 ቪው። ከዚያም ተስፋ ይቆርጣሉ። ነገር ግን የተሳካ ዩቲዩበር ከነሱ የተለየ በችሎታ አይደለም፣ በቀጣይነት ነው። ስኬት ትልቅ ነገር በአንድ ቀን ማሳደግ አይደለም፣ ትንሽ ነገር በየቀኑ ማሳደግ ነው። ይህ የ5 ሰከንድ ህግ ምንድን ነው ካልከኝ፣ የሜል ሮቤን የተባለች ደራሲና አስተማሪ አንድ ቃል ህግ ፈጠረች። ማንኛውም ጠቃሚ ሀሳብ ሲመጣ 5 4 3 2 1 በማለት እርምጃውን ወሰዱ። ለምን? ምክንያቱ አእምሮ እርምጃን አይወድም፣ ምቾትን ይወዳል። ስለዚህ ሁልጊዜ ሰበብ ይፈጥራል። ነገ ጀምራለሁ፣ ከዛም በኋላ ጀምራለሁ፣ በመጀመሪያ ይሄን ልጨርስ። እዚህ ሁሉ የስኬት ገዳዮቹ ናቸው። እነዚህ ሁሉ የስኬት የሚገሉ ዋነኞቹ እነዚህ ናቸው። የዩቲዩበር ፈጣሪዎች ትልቁ ጠላት ፍርሃት ነው። ሰዎች ቢስቁብኝ፣ ድምፄ ጥሩ አይደለም፣ እንግሊዘኛ ጥሩ አይደለም፣ ማን ይመለከተኛል? እውነቱ ግን ይሄ ነው። ዛሬ የሚያውቋቸው ታላላቅ ዩቲዩበርስ በሙሉ ከዜሮ ጀምረዋል። የመጀመሪያ ቪዲዮአቸውን ፍጹም አልነበረም፣ ነገር ግን አንድ ነገር አደረጉ፣ አልተውም። የቪዲዮ ሀሳብ መጣ 5 4 3 2 1 የ5 ሰከንድ ህግ በዩቲዩብ ላይ እንዴት ይጠቀሙታል? ቪዲዮ ሀሳብ መጣ 5 4 3 2 1 በወረቀት ወይም በኖትስ ይጻፉ። ቀረጻ ለመጀመር ፍሩ። 5 4 2 1 በማለት ሪከርድን ይጫኑ። ቴምቤል ለመስራት ብለው 5 4 3 2 1 የሚለውን መጀመሪያ ሀሳቡን መጠቀም አለባቸው። አፕሎድ ለማድረግ ተጠራጠሩ። 5 4 3 2 1 ፐብሊሽን ይጫኑ። ትንሽ እርምጃ ዛሬ፣ ከባድ ጸጸት የነገን ይከላከላል ይላል። እንግዲህ ይህን መጽሐፍ ማንበብ ከፈለጋችሁ ቀጣይ እሰራላችኋለሁ። መጽሐፉን እጠቅስላችኋለሁ የት እንደሚገኝ። ቪዲዮውን እስካሁን ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ላይክ